አብዛኛውን ጊዜ ቪዲዮ ኤዲተሮችና እንዲሁም ደግሞ አርቲስቶችና መሐንዲሶች ግራፊክስ ካርድ ያለው ላፕቶፕ ትመከራላችሁ። ነገር ግን ግራፊክስ ካርድ አይነታቸውና ልዩነታቸው እጅጉን በጣም ያስቸግራል። ታዲያ ዛሬ እጅግ በቀላሉ እንዴት እነዚህን ግራፊክስ ካርድ ለየትኛው አይነት ሶፍትዌር እንደምትጠቀሙና ምን አይነት ናቸው የሚለውን ነገር አብረን እናያለን። አብራችሁን ቆዩ። ኢትዮ ስፓርኮች ነን። ቪዲዮ ኤዲቲንግ አዶቤ ፕሪሚየም እና ፎቶሾፕ መሰሩ ዳቪንቺ እንዲሁም ደግሞ የተለያዩ የቪዲዮ ኤዲቲንግን አይነት በሶፍትዌራችሁ ነው የምትጠቀሙና ግራፊክስ ካርድ ያለው ላፕቶፕ የምትፈልጉ እንዲሁም ደግሞ መሐንዲሶች፣ አርቲስቶችና ከፍተኛ ፐርፎርማንስ ያለው ቪዲዮ ካርድ የሚጠቀሙ ላፕቶፖችን የምትፈልጉና ለነዚህ አይነት ላፕቶፖች ደግሞ ብዙ ጊዜ ወደ ሾፕ ወይም ወደ ገበያ ስትሄዱ የተለያዩ አይነት ግራፊክስ ካርድ ታይፖች እየቀረቡላችሁ እጅጉን እየተመታታችሁ ለተቸገራችሁ ሁሉ እጅግ በጣም ቀላል የሆነ ነገር ግን እንዴት እነዚህን ግራፊክስ ካርድ ለየትኛው አይነት ሶፍትዌር እንደምትጠቀሟቸው እናብራራላችኋለን። የመጀመሪያው ግራፊክስ ካርድ ማለት ቪዲዮ ካርድ የምንለው የራም አይነት ታይፕ ሲሆን ይህ ቪዲዮ ካርድ ልክ እንደ ራም ላፕቶፖችን እንደሚያገለግለው ሁሉ እንደ ራም ሆኖ ቪዲዮ የሆኑ ወይም ደግሞ አኒሜሽን የሆኑ ሲሙሌሽን የሆኑ በተለይም ደግሞ የሚንቀሳቀሱና የተለያዩ አይነት ከለሪንግ እና ትራንዚሽን የሚፈልጉ አይነት ሶፍትዌሮችን ጭነንበት አክሰስ ማድረግ የሚችል እጅግ ዘመናዊ የሆነ የላፕቶፕ ዲቫይስ ነው። ተወሰነ ዓመተ ምህረት በኋላ ተመርተው ከላፕቶፕ ጋር ወይም ከዲስክቶፕ ጋር ኢንስቶል ሆነው የመጡ ሲሆኑ የተለያዩ አይነት ታይፖች አሉ። በዋነኝነት ኤምኤክስ፣ ጂቲኤክስ እና አርቲኤክስ የሚባሉ ግራፊክስ ካርድ አይነቶች ሲሆኑ ኤምኤክስ የሚባሉ ግራፊክስ ካርዶች አብዛኛውን ጊዜ 2 ጂቢ ግራፊክስ ካርድ የተገጠመላቸው ሲሆኑ እነዚህም ኤምኤክስ 150፣ ኤምኤክስ 250፣ ኤምኤክስ 330፣ ኤምኤክስ 450 እና ኤምኤክስ 550 ተብለው የተለያዩ አይነት ላፕቶፕ ጀነሬሽኖች ላይ ይቀርባሉ። በተለይ ለምሳሌ አንድ ላፕቶፕ ኤምኤክስ 450 ነው ከተባለ 11ኛ ጀነሬሽን ላይ፣ ኤምኤክስ 550 ነው ከተባለ ደግሞ 12ኛ ጀነሬሽን ላይ የተገጠሙ ላፕቶፖች ናቸው። እነዚህ ግራፊክስ ካርድ አይነቶች በየአመቱ አፕግሬድ እየተደረጉ ፐርፎርማንሳቸው ከፍ እየተደረገ የቀረቡ ሲሆኑ ብዙ ጊዜ አነስ ስላሉ የቪዲዮ ኤዲቲንግ ፐርፎርማንስ እንዲሁም ደግሞ አነስ ስላሉ የምህንድስና ሶፍትዌሮች የምንጠቀማቸው ናቸው። ኤምኤክስ የምንላቸው ዝቅ ላሉ ሶፍትዌሮች ለምሳሌ አዶቤ በቀላሉ ኤዲት ለምናደርግባቸው በተለይ ከ20 እስከ 30 ደቂቃ የሚፈጁ ቪዲዮ ኤዲቲንጎችን በቀላሉ ልንሰራባቸው የምንችሉ አይነት እጅግ ዝቅተኛ ፐርፎርማንስ ያላቸው ነገር ግን ከሌሎች ግራፊክስ ካርድ ከሌላቸው ላፕቶፖች ከፍ ያለ ፐርፎርማንስ ያላቸው የግራፊክስ ካርድ አይነቶች ናቸው። ከዚህም በተጨማሪ ትንሽ ከፍ ስንል ጂቲኤክስ የሚባል የግራፊክስ ካርድ አይነት የቀረበ ሲሆን እነዚህ ጂቲኤክስ የምንላቸው አብዛኛውን ጊዜ ሳይዛቸው 4 ጂቢ የሆነ ሲሆን እነዚህ ሳይዛቸው የግራፊክስ ካርድ በጨመረ ቁጥር በአንድ ጊዜ ግራፊክስ ካርድ የሚፈልጉ ሶፍትዌሮችን ስንከፍትበት አክሰስ ልናደርግበት የምንችለው ፐርፎርማንሱ ምን ያህል ነው የሚለውን ነገር ያሳየናል። ጂቲኤክስ የምንላቸው እጅግ አነስ ካሉ 950፣ 1050፣ 1650፣ 1660 እያለ ይጨምራል። ይህ ኳሊቲውን የሚያሳይ ሲሆን NVIDIA የሚባለው ካምፓኒ የሚያመርታቸው ግራፊክስ ካርዶች ስለሆኑ በየአመቱ አፕግሬድ እያደረገ ያመርታቸዋል። ለምሳሌ 950 950 የሚል ቁጥር ስላለው ከ1050 ዝቅ ያለ ፐርፎርማንስ ይኖራል። ከ1050 ግራፊክስ ካርድ ካለው ላፕቶፕ ደግሞ 1650 ያለው ላፕቶፕ ፐርፎርማንሱ ከፍ ይላል። 950 ስንል 9 ቁጥርና 50 ቁጥርን ለይተን እናያቸው። 9 የሚያሳየው የግራፊክስ ካርዱ ኳሊቲውን ሲሆን 50 የሚያሳየው ደግሞ የግራፊክስ ካርዱን ሳይዝ ነው። ስለዚህ 950 ስንል 50 ሁሌ ወይም አብዛኛውን ጊዜ 4 ጂቢ ግራፊክስ ካርድ መኖሩን ያሳየናል። 9 ደግሞ ኳሊቲውን ያሳያል። 1650 እንደዚሁ ከ1050 ከፍ ያለ ኳሊቲ ያለው ነገር ግን አሁንም 4 ጂቢ ግራፊክስ ካርድ እንዳለው ያሳየናል። 1660 ስንል ግን በኳሊቲም በግራፊክስ ኳሊቲም የጨመረ ግራፊክስ ካርድ ታይፕ ሲሆን ነገር ግን እዚሁ ጂቲኤክስ ቤተሰብ ውስጥ ያለ የግራፊክስ ካርድ አይነት ነው። 1660 ስንል ከ950 ከ1050 ከፍ ያለ ሲሆን 1660 ስንል 16 ኳሊቲ ያለውና 60 ደግሞ 6 ጂቢ መሆኑን ያሳየናል። ግራፊክስ ካርድ ያለው ላፕቶፕ ስትገዙ ከኤምኤክስ ይልቅ ጂቲኤክስ፣ ከጂቲኤክስ ውስጥ ደግሞ ከ950 1050 የፈጠነ፣ ከ1050 ደግሞ 1650 የፈጠነ፣ ከ1650 ደግሞ በኳሊቲ
እንዲሁም ደግሞ በሳይዝም 1660 የፈጠነ ወይም ከፍ ያለ መሆኑን 6GB መሆኑ በማሳየት ማለት ነው። አሁን ደግሞ እጅግ በጣም ከፍተኛ ፐርፎርማንስ ያለው RTX የሚባል ግራፊክስ ካርድ የተገጠመላቸው ላፕቶፖች መጥተዋል። እነዚህ ከአዶቢ ፎቶሾፕም ከፕሪሚየም ፕሮም እንዲሁም ደግሞ ሌሎች ሶፍትዌሮች የበለጠ ፐርፎርማንስ ያላቸውንም የትኛውንም አይነት ሶፍትዌሮች አክሰስ ማድረግ የሚችሉ ለምሳሌ እንደ አርክቴክቸር አይነት ሶፍትዌሮችን ሉሜን፣ D5 እንዲሁም ደግሞ አዶቢ ፕሪሚየም እና ዳቪንቺን ደግሞ እጅግ በጣም በቀላሉ ማንቀሳቀስ የሚችሉ የግራፊክስ ካርድ ታይፖች ሲሆኑ እነዚህንም ኒቪዲያ የሚባል እጅግ በጣም ሂውጅ ካምፓኒ የሚያመርታቸው የግራፊክስ ካርድ አይነቶች ናቸው። እንዳትረሱ መጀመሪያ ያየነው MX ግራፊክስ ካርድ ያለው ሲሆን ሁለተኛ ያየነው GTX ግራፊክስ ካርድ ያለው ነው። አሁን ደግሞ ሶስተኛውና በጣም ሃይ ጌሚንግ ፐርፎርማንስ ያለው ግራፊክስ ካርድ RTX የሚባል ግራፊክስ ካርድ ያለው ሲሆን ይህ RTX ደግሞ ልክ እንደ GTXዎችም የራሱ ፓርቲሽኖች አሉት። አነስ ያለው RTX ግራፊክስ ካርድ የምንለው 2050 ያለው ሲሆን ከፍ ሲል ደግሞ 2060 27 እንዲሁም ደግሞ እጅግ በጣም ከፍ ሲል 3050 3060 37 እጅግ በጣም ደግሞ ከፍ ሲል 4060 4070 4080 እንዲሁም ደግሞ አሁን ደግሞ በጣም በዘመናዊ መልኩ 5060 57 እንዲሁም ደግሞ 5080 እየሆኑ ከፍ ብለዋል። እነዚህ RTX ግራፊክስ ካርድ ያላቸውም ከጂቲኤክሶቹ ልክ እንደ ጂቲኤክሶቹ ግራፊክስ ካርዳቸው ሳይዛቸውና ፐርፎርማንሳቸውን ያሳያል። አንድ ላፕቶፕ ግራፊክስ ካርዱ 2050 ነው ስንል በ20 ኳሊቲ 50 ማለት 4GB ስለሆነ በ20 ሲሪየስ ኳሊቲ 4GB የሆነ ግራፊክስ ካርድ ነገር ግን በRTX ኳሊቲ ማለት ነው። እንዲሁም ደግሞ አንድ ላፕቶፕ 2060 ነው ስንል በ20 RTX ኳሊቲ 60 ማለት 6GB ስለሚያሳይ 6GB ግራፊክስ ካርድ 27 እና 2080 ደግሞ ሲሆን በRTX 20 ኳሊቲ 8GB ግራፊክስ ካርድ ያላቸው ላፕቶፖች ማለት ነው። ከዚህም አልፎ 30 ቤቶቹ ስንገባ ከ20 ሲሪየሶቹ 30 ሲሪየሶቹ እጅግ ፐርፎርማንሳቸው ከፍተኛና ትልልቅ ሶፍትዌሮችን እንደ ልብ ማንቀሳቀስ የሚችሉ እጅግ ተወዳጅ ግራፊክስ ካርድ ያላቸው ላፕቶፖች ሲሆኑ አሁን ደግሞ በጣም ተወዳጅ የሆኑና አርክቴክቸሮች፣ ቪዲዮ ኤዲተሮችና ከፍተኛ ፐርፎርማንስ ያለው ጌሚንግ ላፕቶፕ ወዳጆች እየወደዷቸውና እጅግ በጣም በሃይ ኤንድ ኳሊቲ ከፍተኛ ፐርፎርማንስ ተገጥሞላቸው የቀረቡ ኒቪዲያ ግራፊክስ ካርዶች ደግሞ 40 ሲሪየሶች ሲሆኑ 4060 47 4080 እንዲሁም ደግሞ በአልትራ ሲሪየሶች 2025 ሞዴሎች ደግሞ 5060 57 5080 ሆኖ መጥተዋል። 4060 የሆነ ግራፊክስ ካርድ 8GB ሳይዝ ሲኖረው በ40 RTX ኳሊቲ ሲሆን 47 እንዲሁም 8GB ነው። 5060 8GB ሲኖራቸው 57 እና 5080 ደግሞ 12 16 እንዲሁም አሁን የመጨረሻው ትልቁ የሚባለው 24GB ግራፊክስ ካርድ ያላቸው ላፕቶፖች አሁን ገበያው ላይ ቀርበዋል። ታዲያ ፐርፎርማንሳቸው በጨመረ ቁጥር ዋጋቸውና እናንተ የምትጠቀሙበት ኳሊቲም አብሮ ይጨምራል። እናንተ የምትጠቀሙት ሶፍትዌር አዶቢ ፕሪሚየም ፕሮም ብቻ የምትጠቀሙ ከሆነ MX ግራፊክስ ካርድ ያላቸው በቂ ሲሆኑ ኤዲት የምታደርጉት ቪዲዮ ረጅም ፎቶም እጅግ በጣም ረጅም ከሆነ ደግሞ GTX ኳሊቲ ያላቸውን እንመክራለን። በተጨማሪም በአንድ ጊዜ ብዙ ቪዲዮ እንዲሁም ደግሞ የቪዲዮ ኳሊቲያቸው ከፍ ያለና ከተጨማሪ ደግሞ መሐንዲስ ሆነው አርክቴክት ሆነው ከፍተኛ ፐርፎርማንስ ያላቸው ሶፍትዌሮችን የምትጠቀሙ ከሆነ እጅግ ከፍ ያሉትን RTX ግራፊክስ ካርድ ያላቸውን ላፕቶፖች እንደ በጀታችሁ አስባችሁ ብትጠቀሟቸው ሁልጊዜ እንመክራለን። ታዲያ ይህንን ቆንጆ መረጃ ደርሷችሁ ደስተኛ እንደሆናችሁ በጣም እርግጠኞች ነን። ይህንን ለሌሎች ሰዎች ኮፒ ሊንክ፣ ሼር እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ የተሰማችሁን ደግሞ ኮሜንታችን ላይ እያስቀመጣችሁ እንደ ሁልጊዜው ወዳጅነታችሁን አሳዩ። እኛ ኢትዮ ስፓርኮች ነን።